ተወለደ። እንደዚህ ያደረግንበት ምክንያት የኢየሱስ ክርስቶስ ልደትን በተመለከተ ከቤተ ክርስቲያን አገልጋይና አዳሚዎች ጋር አብረን ለማሳለፍ ጥያቄ ውድድር አለ። እንግዲህ ጥያቄ ውድድርን በዕጣ ነው መመለስ የሚችል ሰው ሽልማት አለው የተዘጋጀ ማለት ነው። ሽልማት አለ የተዘጋጀ ስለሆነ ሁላችንም እግዚአብሔር በረዳን። ጥያቄ በጣም ትንሽ ስለሆነች ሰፊ ሰዓት አንወስድም። በዛ ከተባለ ደቂቃ እንጨርሳለን። ኬክ ቆረሳ አለ አድርገን እንሄዳለን። ሌላ ነገር የለም። ግን ማን ያውቃል ሙሉ ምላሽ የወሰደውን መመለስ ጥያቄን የሚችል ሰው ከኔ ጋር ነገ ውሎ ሐዋሳ በነፃ ያደርጋል። ነገ ሙሉ ወጪ ማለት ነው። ሙሉ ወጪ ከዚህ ቤተክርስቲያን ተከፍሎልን ማለት ነው። በነፃ ሐዋሳ ውሎ ከኔ ጋር አብሮ ውሎ ይመጣል። ስለዚህ ማደር የለም፣ ማደር አይቻልም። እኛ ጋር አዳርም ፕሮግራም አይቻልም ማለት ነው። ስለዚህ ውሎ ይመለሳል ማለት ነው። ይሄ ስለሆነ ሁላችሁም ሬዲ ሁኑ። ከሰዓት ጋር መሻማት እግዚአብሔር ይህን ጊዜ ስለሰጠን አንድ እግዚአብሔር እጅ ከፍ አድርገን እግዚአብሔር ስም ይባረክ ብንላለን። አልሰማውም። ለዚች ፕሮግራም ብቻ ብለን ነው እዚህ ውስጥ ዲኮሬሽን ሰርተን ከቤተ ክርስቲያን አገልጋዮች ጋር ምንም ይሄን ነው ያው ከቤተ ክርስቲያን ካምልኮ በኋላ ስለሆነ እግዚአብሔር ከኛ ጋር አለ። ወደ ጥያቄ እንገባለን። ጋዜጠኞች ወደዚህ ይመጣሉ፣ ጠያቂዎች ወደዚህ ይመጣሉ። ለነሱ ቦታ ለቃለው መጨብጫ እንቀበል እነሱን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ጥያቄ መድገም የሚፈልግ ሁለተኛ ዕጣ መውሰድ ይችላል። መልካም እድል በዚህ። እሺ ከመስመር እንጀምራለን። እሺ መጀመሪያ ስሜ አቤኔዘር እባላለሁ። አቤኔዘር የሰማያዊ ሰራዊቶች ምን አሉ? የሰማይ ሰራዊቶች ምን አሉ? ምዕራፍስ የሰማይ ሰራዊቶች ምን አሉ? ክብር በአርያም እግዚአብሔር በምድርም ለሰዎች በጎ ስምረት። ምዕራፍ ከነ ምዕራፉ ሉቃስ ወንጌል ከነ ቁጥሩ ምዕራፍ ሉቃስ ወንጌል ምዕራፍ 2 ከቁጥር 10 በትክክል አልተመለሰም። እሺ መጀመሪያ መናገር የምፈልገው ግማሽ መስጠት አይቻልም። አንድ ካልተመለሰም ሙሉ ኤክሰት ስለሚሆን በትክክል መልሱ። እኛ እድል የሚፈልግ ቁጥር ስንት? 17 መጀመሪያ ስሙ። ስሜ አብርሃም ባላለውና እሺ አብርሃም ጥያቄ ቁጥር ስንት ነው የደረሰክ? እረኞች መልአኩን ካዩ በኋላ ምን አደረጉ? ምዕራፍስ 30 ሰከንድ ብቻ። ሕፃኑ ተወልዷልና ምን አደረጉ? ሕፃኑ ወሰዱ። ሰዓት አልፏል። ወደ ቤተልሔም ፈጥነው ሄዱ። ሉቃስ ወንጌል ምዕራፍ 2 ከቁጥር 15 እስከ 16። እሺ ጥያቄ ቁጥር ስንት ነው የደረሰክ? ስሜ አበባየሁ ጉተና እባላለሁ። እየመጣው ከሶዶ ነው። እሺ የደረሰክ ቁጥር? ጥያቄ ቁጥር 11 ነው የሚፈልገው። ሐዋሳ 11
11 ጥያቄ ቁጥር 11 አማኑኤል ማለት ምን ማለት ነው? ምዕራፍ የስ አማኑኤል ማለት ያው አማኑኤል ማለት ሁሉን ቻይ እሺ እንደገና እስኪ አማኑኤል ማለት ምን ማለት ነው? ምዕራፍ ከነ ምዕራፉ አማኑኤል ማለት እግዚአብሔር ከኛ ጋር ነው። ምዕራፍ 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 ደግሞ አካሰረት ሰዓት እየቆጠረ ነው። ማቴዎስ ወንጌል ማቴዎስ ወንጌል ነብን እሺ በመጀመሪያ ራስን አስተዋውቅ። መልስ እግዚአብሔር ከኛ ጋር ነው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 23 እስራኤል አለማየሁ እባላለሁ። ቁጥር 1 የጌታ ኢየሱስ ልደት የተመዘገበበት መጽሐፍ የትኛው ነው? ከነ ምዕራፍ ማቴዎስ ምዕራፍ 1 ቁጥር እስከ 25። እሺ ሌላ ሉቃስ ምዕራፍ 2 ከቁጥር 1 እስከ 15። በትንሽ ስህተት ተበልተሃል። መልስ ሉቃስ ወንጌል እና ማቴዎስ ወንጌል ነው። ሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20 ነው። ማቴዎስ ወንጌል ደግሞ ምዕራፍ 1 ከ18 ነው ያልከው። ተበልተሃል። ስሜ ኤርሚያስ ይባላለሁ። ጥያቄ ቁጥር 3 ዮሴፍ እና ማርያም ወደ ቤተልሔም ለምን ሄዱ? ምዕራፍስ የት ይገኛል? መጀመሪያ መልስ ለቆጠራ ወይም ህዝብ ለመመዝገብ እና ሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5። ስሜ አገልጋይ ታረቀኝ ይባላለሁ። ጥያቄ ቁጥር 6 ጥያቄ ቁጥር 6 የጌታ ኢየሱስ ልደት የተመዘገበበት መጽሐፍ የትኛው ነው? ምዕራፍ ሉቃስ ወንጌል ምዕራፍ 2 ቁጥር 10። ሉቃስ ወንጌል ብቻ ነው? ማቴዎስ ወንጌል ምዕራፍ 1 ከቁጥር 17። እሺ እሱም ሞክረዋል። መልሱ ሉቃስ ወንጌል 2 1 እስከ 20 እና ማቴዎስ ወንጌል ምዕራፍ 1 16 እስከ 25 ነው። ስም የበላይ ይሁን የበላይ ዘር ጥያቄ ቁጥር 8 ወስፉና 8 ወስፉና ስንት ነው? 18 ጥያቄ ቁጥር 18 የኢየሱስ መወለድ ትንቢት የትኛው ነቢይ ተናገረ? ምዕራፍስ ኢሳያስ ነቢይ ኢሳያስ 9:6 እሺ ግማሽ መልሷል ግን አይሰጥም። መልሱ ነቢይ ኢሳያስ ሆኖ ምዕራፍ 7 ከቁጥር 14 እና ነቢይ ሚክያስ ምዕራፍ 5 ከቁጥር 2 ላይ ነው ያለው። እሺ በዚህ ላይ ጥያቄ እያወሳሰበ ስለሆነ አንድ ጨዋታ እንጫወታለን። ይሄ ጨዋታ ደግሞ አጭር ገጠመኝ ያለ ሰው ሁለት ሰውን ማቅረብ ይችላል። የሚያስቅ የሆነ ደግሞ የሚያስተምር ሁለት ገጠመኝ ያለ ሰው በአጭሩ መግለጽ ይችላል። ሁለት ሰውን እንፈልጋለን። እሺ ወጣት አበባዩ አንስቷል። እሺ ያጋጠመውን ይናገራል። እነሱ እያየው ወይ እንትን እንደተመቸክ ማቅረብ ትችላለህ። እሺ ያው እናንተም እንደምታዩ እኔ ያው አበባዩ እባላለሁ።
እኔን ብዙ ነገር ነው ያጋጥመው፣ ግን አጭር ገጠመኝ ምንድን ነው? እኔ ያው አንድ ምግብ በጣም ነው የሚወደው። ከዕለታት አንድ ቀን እንደዚህ ሆነ። ሶዶ ላይ ነበረና 2 ዓመት ሆኖ አልፏል። በባጃጅ ተጭኔ ነበርኩ። ከዛ የባጃጅ ባለቤቱ ከኔ ጋር ነበረና እኔ ዳቦ ይዤ ነበረና ልክ እሷ ወጥ ነው የምትሰራው፣ የሱ ባል ከዛ የሱ ምስት ወጥ እየሰራች ነበረችና ልክ ድንገት ኮፒያ ያለ ፖሊስ የለም ድንገት ከመኪና ጋር ወረደ። ከዛ እሱን ያው ባጃጁ መሪው እሱ መንገዱን ያያል፣ እኔ ግን ወጡ ነው ማየው። ከዛ በኋላ ልክ ወዲያውኑ እሱን ጽሙን እንደዚህ ወደ ታች የወለወለ ነበረና ከዛ በኋላ እኔ እንደዚህ አልኩ። ወጥ ስለሚታይ እንደዚህ እጄን አድርጌ አንቀጠቀጥኩትና በጣም ተራብኩ አለ። ያ ሰውዬው ሹፌር ውስጥ ያለው ማለ ያለው ማለት ነው። ይሄ ምን አይነት ሰው ነው ሲል ዳቦ እኮ ነው። ከዛ በኋላ አረ ዳቦ ስለሚፈልግ አሳልፏል። ምንድነው ትምህርቱ በዚህ ብዙ ነገር አለ። አጭር ምንድነው ወጥ የሚባል የሚጣፍጥ ንግግር ነው። ግን በሚጣፍጥ ንግግር ላይ እነዚህ ፖሊስ የሚያጠፉ ነገር አለ። በሚያጣፍጣችሁ ነገር የሚያጠፋችሁ ይነቀላል። አሜን። ስላዳመጣችሁ አመሰግናለሁ። እሺ፣ በጣም አስቆናል፣ በጣም ስቀናል። እግዚአብሔር ይባርክ ብለናል። ሁለተኛ ገጠመኝ አለኝ የሚል ሰው እስራኤል አንስቷል። እሺ እስራኤል። እኔን እንግዲህ ያጋጠመኝ አንድ ጊዜ ነቢይ ተብዬ ተጠርቼ እርኩኝ። ከዛ አላቅም እንግዲህ አባቱ ና ግባ አሉ። ለካ 2 ውሻ አለ። ከዛ ሳላ እኔ እንደዚህ ብዬ ጋና ሲገቡሽ አይባል ኦሮጬ ከግቢ ስንት ኪሎ ሜትር ካንተ ጋር እግዚአብሔር አለ ና ቁም አይነክሱም። እኔ አልሰማም። ከዛ የተነሳ ውሻ መንገድ ላይ ሲያየው አንዳንድ ጊዜ በቃ እንደተቀማጥ ነው የሚያርገኝ። ስለዚህ በአጋጣሚ አገልግሎት ስትሄዱም እንኳን ውሻ ካለ ቤት ላይ ውሻ አለ ብላችሁ ግቡ። ለዛ ነው እሺ፣ በጣም አስቃችሁናል። ደግሞ አስተማሪ ነው። እግዚአብሔር በድጋሚ ይባርካችሁ እንላለን። እንደዚሁ ጥያቄ ይቀጥላል። እሺ፣ ስሜ ሙሉነሽ አንዳቡ ይባላል። ጥያቄ ቁጥር 2። እሺ፣ ጥያቄ ቁጥር 2 ኢየሱስ የተወለደበት ቦታ የት ነው? ከነ ምዕራፍ ደቂቃው ትንሽ ነውና ድምጽ ይሁዳ ቤተልሔም። እሺ ምዕራፍ እሺ ሰዓት አልቋል። መልሱም ኢየሱስ የተወለደበት ቦታ በቤተልሔም ነው። ምዕራፉ ደግሞ ሉቃስ ወንጌል 4 ከቁጥር 4 እስከ 3 ነው ያለው ማለት ነው። የቁጥር ስህተት ነው፣ ይቅርታ እንጠይቃለን። መልሱ አልተመለሰም። ሰው መቼም መሳሳቱ አይቀርም። እድል እንዳያመልጣችሁ። ቀጣይ ስሜ አዳነች ይባላል። ጥያቄ ቁጥር 19። እሺ ጥያቄ ቁጥር 19። ጥያቄ ቁጥር 19 ማርያም እኔ የጌታ አገልጋይ ነኝ ያለችው መቼ ነው? ምዕራፍ 9 ሚዛፕ ሰዓት አልቋል። እሺ መልስ ገብርኤል ስለ ጌታ ኢየሱስ መወለድ ጌታ ኢየሱስ መወለድ ሲያበስራት ጊዜ ነው። ሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ነው የሚገኘው። ቀጣይ ስምሽን አስተዋውቂ። ስሜ አዛለች ይባላል።
ጥያቄ ቁጥር ስንት? የጥያቄ ቁጥር 7 የኢየሱስ እናት ስም ማን ነው? ምዕራፍስ የት ይገኛል? የኢየሱስ እናት ስም ማን ነው? የኢየሱስ እናት ስም ማርያም። ምዕራፍ ሐዋሳን እያሰባችሁላችሁ መልሱ። ሰዓት አልቋል። መልስ ስሟ ማርያም ነው። ሉቃስ ወንጌል ምዕራፍ 1 ከቁጥር 38። ቀጣይ ስሜ ሀብታሙ ሀብተ ይባላለሁ። ጥያቄ ቁጥር 21 ጥያቄ ቁጥር 21 ዮሴፍ ማርያምን ለመተው ሲያስብ እግዚአብሔር እንዴት አነጋገረው? ከነ ምዕራፉ። ቀላል ጥያቄ ነው። ሰላሳ ደቂቃ ሰከንድ። ሰዓት አልቋል። መልስ የጌታ መልአክ በህልም ታየው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ላይ ነው የሚገኘው። እሺ ጥያቄ ቁጥር 20 ማርያም ያመሰገነችው መዝሙር ወይም ዝማሬ ምን ተብሎ ይጠራል? ምዕራፍስ? ነፍሴ እግዚአብሔርን ታከብራለች፣ መንፈሴ በእግዚአብሔር ሐሴት ያደርጋል። ሉቃስ ወንጌል ምዕራፍ 2 ከቁጥር 5። አልተመለሰም። መልሱ ግማሽ መልሷል፣ ግን መልሱ ነፍሴ እግዚአብሔርን ታመሰግን ነበረ። ሉቃስ ወንጌል 1 ከቁጥር 46። እስራኤል ጥያቄ ቁጥር 4 መልአኩ ለእረኞች ምን የሚያስደስት ዜና ነገራቸው? ምዕራፍስ? ጥያቄው ይደገም። መልአኩ ለእረኞች ምን የሚያስደስት ዜና ነገራቸው? ምዕራፍስ? ይሁዳ ቤተልሔም ልጅ ይወለዳል። ምዕራፍ ማቴዎስ 2 ሉቃስ 2 ቁጥር 11 ትንሽ መልሷል፣ ግን ሉቃስ ወንጌል 2 ምዕራፍ 2 ከቁጥር 10 እስከ 11 ላይ ነው። አዎ ዋናውን አልመለስክም። መልሱ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና እንደዛ ነው መልሱ። 14 እሺ ጥያቄ ቁጥር 14 መልአኩ በመጀመሪያ ለማን ተገለጠ? ምዕራፍስ? መልአኩ በመጀመሪያ ለማን ተገለጠ? መልአኩ የተገለጠው ለማርያም ነበር። ምዕራፍ ማቴዎስ ወንጌል ምዕራፍ 1 ከቁጥር 26። መልሱ አልተመለሰም። እሺ መልሱ ለእረኞች ነው የተገለጠው። ሉቃስ ወንጌል 2 ከቁጥር 8። ጥያቄ ቁጥር 22 ብርሃን በጨለማ የሚበራው የሚለውን ትንቢት የተናገረው ማን ነው? ምዕራፍ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 በጨለማ የሄደች ሕዝብ ብርሃን አየ። መልሱ ተመልሷል። ጥያቄ ቁጥር 13 ጥያቄ ቁጥር 13 ኢየሱስ የተወለደበት ከተማ የት ነው? ምዕራፍ
ከነ ምዕራፉ። ኢየሱስ የተወለደበት ይሁዳ ቤተልሔም ነው እና ማቴዎስ ወንጌል ሉቃስ ወንጌል ምዕራፍ 2 ከቁጥር 10 ማቴዎስ ወንጌል ምዕራፍ 2 ከቁጥር 12 መልስ በይሁዳ ቤተልሔም ከተማ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እና ሉቃስ ወንጌል ምዕራፍ 2 ከቁጥር 4 ነው። ጥያቄ ቁጥር 9 ጥያቄ ቁጥር 9 እረኞች ኢየሱስን የት አገኙት? ምዕራፍስ? እረኞች ያገኙት በበረት ተወልዶ ነው ኢየሱስን ያገኙት እና ሉቃስ ወንጌል ምዕራፍ 2 ቁጥር 36 ትንሽ ተሳስተሃል። በግርጌው ወይም መኝታ ላይ ነው። ሉቃስ ወንጌል ምዕራፍ 2 ከቁጥር 12 ላይ ነው የሚገኘው። ትንሽ ስህተት። እሺ በድጋሚ መልካም በዓል። በዚህ ተሰናብተናል። መልካም እድል ለሁላችንም። አገልጋዮች በጣም ደስ ያላችሁ እስቲ ደስ ያላችሁ በዚህ ምክንያቱም ሁሉም መልሰዋል። ሁሉም አንደኛ ናችሁ። ነገር ግን የቀራችሁ ምንድነው? ምዕራፍና ቁጥር ላይ ነው። ይሄን ምዕራፍና ቁጥር እባካችሁ በጾም ጸሎት ጸልዩ። በጣም አሁን ሁሉም መልስ አግኝቷል። ግን የተሳሳተው ምን ላይ ነው? ይሄን ነው። አሁን ችግሩ እሱ ነው። መቼም ሰይጣን ለሰው ልጅ የሚዋጋው ምዕራፉ ላይ ነው። ስኬትም ሆነ ምዕራፉ ላይ ነው የሚዋጋው። ስለዚህ ምዕራፍን በደንብ አንብቡት። ስለ የጠየቁት ጋዜጠኞችን እግዚአብሔር ይባርካቸው። አሁን መጀመሪያ የምናደርገው ይሄን በዓል በተመለከተ የኬክ ቁረሳ አለ። ይሄን ካደረገን በኋላ ክቡር እንግዳዎች መሸኘት እንችላለን። እኛ ደግሞ እነሱም ከኬክ በልቶ ጊዜ ካለው ይሄዳሉ። እግዚአብሔር ከኛ ጋር አለ። ደስ ያላችሁት ይሄን ፕሮግራም ያዘጋጀችው የእግዚአብሔር መንግስት ያማከለች ቤተክርስቲያን እንግዲህ ናትና፣ ስለዚህ ከአገልጋዮች ጋር ተባብራ ይሄን ፕሮግራም ስላዘጋጀች ደስ ብሎኛል። እግዚአብሔር ዘመናቸውን ይባርክ። እንሰራለንና ይሄንም እንዲቆርሱ ፓስተርና ቦጋሌን ብጋብዝ ሁለቱ መጥቶ ይሄን ያደርጋሉ። መንገድ ክፈቱ። እጅ የለም ክፍተት